እንደ እግዚአብሔር ፈቃድ የምንማማርበት የምንመካከርበት እርስ በርሳችን የምንገሳጸስበት የትምህርታችን ርዕስ በስተቀኝ ጣሉት በስተቀኝ ጣሉት የዮሐንስ ወንጌል ምዕራፍ 21 ቁጥር 6 ላይ ይህንን ኃይለ ቃል እናገኛለን። በስተቀኝ ጣሉት። በዚህ ርዕስ ላይ የምንመካከረው የምንገሳጸሰው እግዚአብሔር እኛን የሚያስተምረን ትልቁ ነገር በስተቀኝ በኩል አስቀምጠነው በስተቀኝ በኩል አድርገነው እግዚአብሔር ያዘዘንን ነገር ፈጽመን በቀኙ እንድንቆም ነው። ታዲያ ቃሉን የተናገረው ማነው? ቃሉ የተነገረው ስለማን ነው? በስተቀኝ መጣል ማለት ምን ማለት ነው? እኛስ በቀኝ እንድንሆን ምን ያስፈልገናል? የሚሉትን አራት መሰረታዊ ነጥቦች አንስተን ለጥቂት ደቂቃ እንመካከራለን። ቃሉን በእግዚአብሔር ስም አነባዋለሁ። የዮሐንስ ወንጌል ምዕራፍ 21 ከቁጥር 5 እስከ 12 ድረስ እንዲህ ይለናል። ልጆች ሆይ አንዳች የሚበላ አላችሁን? አላቸው። የለንም ብለው መለሱለት። እርሱም መረቡን በታንኳይቱ በስተቀኝ ጣሉት ታገኙማላችሁ አላቸው። ስለዚህ ጣሉት። በዚህም ጊዜ ከዓሣው ብዛት የተነሣ ሊጎትቱ አቃታቸው። ኢየሱስም ይወደው የነበረው ደቀ መዝሙር ጴጥሮስም ጌታ እኮ ነው አለው። ስለዚህ ስምዖን ጴጥሮስ ጌታ መሆኑን በሰማ ጊዜ ራቆቱን ነበረና ልብሱን ታጥቆ ወደ ባሕር ራሱን ጣለ። ሌሎቹ ደቀ መዛሙርት ግን ከምድር 200 ክንድ ያህል እንጂ እጅግም አልራቁም ነበረና ዓሣ የሞላውን መረብ እየሳቡ በጀልባ መጡ። ወደ ምድርም በወጡ ጊዜ ፍምና ዓሣ በላዩ ተቀምጦ እንጀራም አዩ። ኢየሱስም አሁን ካጠመዳችሁት ዓሣ አምጡ አላቸው። ስምዖን ጴጥሮስም ወደ ጀልባይቱ ገብቶ 153 ታላላቅ ዓሣዎች ሞልቶ የነበረውን መረብ ወደ ምድሩ ጎተተ። ይህንንም ያህል ብዙ ሲሆን መረቡ ግን አልተቀደደም። ኢየሱስም ኑ ምሳ ብሉ አላቸው። ከደቀ መዛሙርቱ አንድስ እንኳ አንተ ማነህ ብሎ ሊመረምረው የደፈረ አልነበረም፣ ጌታ መሆኑን አውቀው ነበረና። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተባረከ የተቀደሰ ይሁን። ይህንን ቃል የተናገረ ማነው ስንል ሰማዩ ዙፋኑ ምድርም የእግሩ መረገጫ የሆነው አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ነው። አምላካችን ስለኛ 6666 ጅራፍ ተገርፎ ሥጋው አልቆ አጥንቱ እስኪቆጠር ድረስ መከራ ከተቀበለልን በኋላ በዕፀ መስቀል ላይ ተሰቀለ። ስለኛ ሞተ። ዓለምን ይቤዥ ዘንድ የዓለምን ኃጢአት ይደመስስ ዘንድ እርሱ ስለኛ መከራ ተቀብሎ ሞቶ ተቀበረ። ሞቶ ተቀብሮ በሦስተኛው ቀን ሞትን ድል አድርጎ ተነስቶ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል የእኛ አምላክ ሞትን በኃይሉ አሸንፎ ተነሳለን። በተነሳ ጊዜ ነው ለደቀ መዛሙርቱ ለሦስተኛ ጊዜ በጥብርያዶስ ባሕር አጠገብ የተገለጸላቸው። ደቀ መዛሙርቱ ወደዛ የሄዱት ዓሣ ያጠምዱ ዘንድ ነበረና ቃሉ የተነገረው ለማን ነው ስንል ዓሣ ያጠምዱ ለነበረው ለደቀ መዛሙርቶቹ ነው። እነዚህም ወደ ጥብርያዶስ ባሕር የሄዱት ተስፋ ቆርጠው ከዚህ በኋላ የሚመግበን ጥቂቱን አብዝቶ የሚመግበን የለምና ወደ ወትሮ ሥራችን ወደ ተለመደው ሥራችን እንሂድ በማለት ቅዱስ ጴጥሮስ መሪ በመሆን ዓሣ ያጠምዱ ዘንድ ሄደው ነበረ። ነገር ግን ሌሊቱን ሙሉ ዓሣ ለማጥመድ ሲታገሉ ነግቶባቸዋል። አንድም ዓሣ ግን ሊይዙ አልቻሉም። ጌታችን በባሕር አጠገብ ቆመና ልጆቼ አንዳች የሚበላ አላችሁን ስላቸው፣ ጌታ ሆይ ምንም ነገር የለንም፣ ሌሊቱን ሙሉ ስንለፋ አድረናል፣
አንዲት ዓሣ ማጥመድ አልቻልንም፣ በከንቱ ስንደክም ነው ያደርነው አሉት። ጌታችን መድኃኔዓለም ኢየሱስ ክርስቶስም ከታንኳይቱ በስተቀኝ በኩል ጣሉት አላቸው። መረባችሁን ከታንኳይቱ በስተቀኝ በኩል ጣሉት ታገኙማላችሁ አላቸው። ይህ ቃል የተነገረው ለደቀ መዛሙርቱ ለአባቶቻችን ለሐዋርያት ነው። በስተቀኝ ጣሉት የተባለው ከአቅጣጫ በሰሜን አልተባለም፣ በደቡብ አልተባለም፣ በግራ አልተባለም። የተባለው ከታንኳይቱ በስተቀኝ ነው። ታዲያ ቀኝ ለምን ተመረጠ ብንባል ቀኝ ጠንካራ ነው፣ ቀኝ ብርቱ ነው፣ ቀኝ ኃይል ነው፣ ቀኝ ስልጣን ነው። ስለዚህ በብርታት በኃይል በስንካሬ በስልጣን ጣሉት አላቸው። መረባችሁን ከታንኳይቱ በስተቀኝ በስልጣናችሁ በተሰጣችሁ ኃይል ጣሉ አላቸው። ይህም የማሰር የመፍታት ስልጣናችሁን ተጠቅማችሁ አምናችሁ ጣሉ ሲላቸው ነበረ። እነዚህም እሺ ብለው በመታዘዝ ታንኳይቱ ካለችበት በስተቀኝ በኩል መረባቸውን ሲጥሉ 153 ታላላቅ ዓሣዎችን አጠመዱ። 153 ታላላቅ ዓሣዎች፣ ከፍ ብሎ 54 ዝቅ ብሎ 152 አላለ። 153 ዓሣዎችን አለ። ስለምንድን ነው ቁጥሩን ለይቶ 153 ያለው ቢባል 150 የምዕመናን ምሳሌ ሲሆን 3ቱ ደግሞ የሥላሴ ምሳሌ ነው። ሥላሴ በአካል በስም በግብር 3 ስንላቸው በመለኮት በስልጣን አንድ ብለን እናምናለን ነው። 153 ሲባል እነዚህ አጋዕዝተ ዓለም ቅድስት ሥላሴ እስከ ምጽአተ ክርስቶስ ድረስ የሚኖሩትን ምዕመናን ክርስቲያኖችን ሲጠብቋቸው እንደሚኖሩ ሲያረጋግጥ በመረቧ ውስጥ በታንኳይቱ ላይ እንደሚኖሩ ሲነግረን ነው። ታዲያ 153ቱ መረብ ውስጥ ሆነዋል። መረብ የእግዚአብሔር ቃል ምሳሌ ነው። በመረብ በእግዚአብሔር ቃል አጥምዷቸው ሰብስቧቸው ሲለን ነውና፣ ስለዚህ መረብ የወንጌል ወይም የእግዚአብሔር ቃል ምሳሌ ሲሆን መርከብ ደግሞ ወይም ጀልባይቱ ወይም ታንኳይቱ ደግሞ የዚች ቅድስት ቤተ ክርስቲያን ምሳሌ ናት። በቅድስት ቤተ ክርስቲያን ውስጥ ሁልጊዜ እግዚአብሔር ይመለክበታል፣ ምዕመናን ያመልኩበታል። ሁልጊዜ የክርስቶስ ሥጋ ወደሙ ይፈተትበታል፣ ምዕመናን ይቀበሉበታልና ታንኳይቱ ወይም መርከቢቱ ወይም ጀልባይቱ የቤተ ክርስቲያን ምሳሌ ናት። ጀልባይቱ ወይም ታንኳይቱ ወይም መርከቢቱ የነበረችው ባህር ላይ ነው። ባህር ደግሞ የዚህ ዓለም ምሳሌ ነው። ይህ ዓለም እጅግ ሰፊ ነው፣ መከራውም የዛን ያህል ነው። ቤተ ክርስቲያን በዚህ ዓለም ላይ እያለች የእግዚአብሔር ስም እየተጠራባት እኛን እየወለደችን እያሳደገችን እያከበረችን ታኖረናለችና ይህች ቅድስት ቤተ ክርስቲያን በባህር በተመሰለው ዓለም ላይ ትኖራለችና እኛም በባህር ካለችው ቤተ ክርስቲያን በዓለም ላይ ካለችው ጀልባ ላይ እንኖራለን ማለት ነው። ታዲያ እኛስ እንድናገኝ ምን ያስፈልገናል? በስተቀኝ እንድንሆን ምን ያስፈልገናል? የመጀመሪያው መታዘዝ ያስፈልገናል። ከምንም በላይ መታዘዝን የመሰለ ነገር የለም። አድርጉ የተባልነውን ልናደርግ፣ አታድርጉ የተባልነውን ደግሞ ልንተው ግዴታችን ነው። ሐዋርያትም ሌሊቱን ሙሉ ለፍተዋል፣ ባክነዋል፣ አጥተዋል፣ ተስፋ ቆርጠዋል። ነገር ግን በስተቀኝ ጣሉት ሲላቸው ስላመኑ ስለታዘዙለት አግኝተዋል። እኛም ታዲያ መታዘዝ ይኖርብናል። በመታዘዛችን በረከት ረድኤትን እናገኛለንና በአንደኛ ሳሙኤል ምዕራፍ 15 ቁጥር 22 23 ላይ ስንመለከት እንዲህ ይለናል፣ መታዘዝ ከመሥዋዕት ይበልጣል ይላል። መታዘዝ። ስለዚህ ታዛዥ ልንሆን ይገባናል። በመታዘዛቸው የሚታወቁ እጅግ በጣም ብዙ አባቶቻችን እናነሳለን። የመጀመሪያው አባታችን
አቤልን ብናነሳ ከመታዘዙ የተነሳ መልካም የሆነውን መስዋዕት ለእግዚአብሔር አቀረበ። እግዚአብሔርም መስዋዕቱን ተቀብሎታል። ቅዱስ ዳዊት ከመታዘዙ የተነሳ በእስራኤል ላይ 40 ዓመት ለመንገስ ያን ትልቁን ጎልያድ የተባለውን ሰው ለመጣል ለማሸነፍ ችሏልና እኛም ልንታዘዝ ይገባናል ማለት ነው። ሁለተኛ መታዘዝ ብቻ ሳይሆን የምንታዘዘውን ነገር በእምነት ልናደርገው ይገባናል። እምነት ተስፋ የምናደርገውን ነገር የሚያሳየን ምስጢር ነውና ሳናምን ብንታዘዝ ትርጉም የለውም። ትርጉም ያለው ግን የምንታዘዘውን ነገር ልናምን ይገባናል። ሐዋርያትም እንድናለን ስለ ቃልህ እንጥለዋለን ታገኛላችሁ አላቸው። ስለዚህ እነሱ አምነዋል፣ ታዘዋል። እኛስ ምን ያህል አምነን እንታዘዛለን? እነሱም በእምነት ጣሉ። 153 ታላላቅ ዓሣዎችን ለማጥመድ ታድለዋል ማለት ነው። ሦስተኛው መታዘዝ፣ ማመን፣ ከዛ ደግሞ መፈጸም ይኖርብናል። የታመንበትን ነገር ያመነውን ነገር መፈጸም ይኖርብናል። ትድናለህ ስንባል አዎ እድናለሁ ብለን ልንፈጽም ይገባናል። ይህንን አታድርጉ ተብለን ስንታዘዝ አዎ አለማድረግ ያለብን ነገር አለማድረግ ያለብን። ታዛዥ ሁኑ ስንባል መታዘዝ ነው። ፍቅር ይኖራችሁ ስንባል ፍቅር መሆን ነው። አዛኝ ሁኑ ስንባል አዛኝ መሆን ነው ከእኛ የሚጠበቀው። ታዲያ ታዘን አምነን የምንፈጽም ከሆነ እግዚአብሔር ሁሌ ከፍ ከፍ ያደርገናል። አበብዙኃን አብርሃምን ብናነሳ በቂያችን ነው። አባታችን አበብዙኃን አብርሃም መጀመሪያ ታዟል። ምን በማለት ከካራን ውጣ ከነዓን ግባ ሲባል ታዘዘ። የታዘዘው ደግሞ በእምነት ነው። ያመነውን ነገር ምንድነው ያለው? እኔ ሕዝብ አደርግሃለሁ፣ የምድር አሕዛብ በሙሉ ባንተ ይባረካሉ። ተመልከት፣ ውጣ ሳሩን እየው አለ። መቁጠር ትችላለህ? አልችልም። ዘርህ እንደ ሳር ቅጠል አበዛልሃለሁ፣ እንደ ሳር ይበዛልሃል አለው። ስለዚህ ታዘዘ፣ አመነ፣ ወጣ፣ ፈጸመ። ከወጣ በኋላስ ለ100 ዓመት ያህል ልጅ አላገኘም ነበር። በስተርጅናው ዘመን ያገኘውን ልጁን አንድ ልጁን ሰዋልን ሲለው ምንም አይነት ጥርጣሬ አልነበረም፣ ፈጸመው። ልጁን ይሰዋ ዘንድ ወደ ሞሪያም ተራራ ወጣ። መፈጸም ማለት ይሄ አድርጉ የተባለው ነገር ማድረግ ነው። ታዲያ አበብዙኃን አብርሃም ልጁ ላይ ጨክኖ ይሰዋው ሲል እግዚአብሔር መታዘዝህን ማመንህን ፈጽመህ አሳይተኸኛልና እንግዲህ በይስሐቅ ፈንታ ወደ ምስራቅ ተመልከት፣ በዕፀ ሳቤቅ የታሰረ ጻዕዳ በግ አለልህ አለው። ስለዚህ ልጁን ድኖለታልና እኛም ታዘን አምነን ልንፈጽም ይገባናል። የመጨረሻው ለዚህ ሁሉ ማሰሪያ የሚሆነን የሽፍት ማሰሪያው ንጹሕ እንዲባል ከክርስቶስ ጋር መኖር ነው። ዘበላ ሥጋዬ ወሰተ ደሙ በሕይወት ዘላለም ይህን ምስሌ ይህን ምስሌ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለ፣ እርሱ በእኔ እኔም በእርሱ እኖራለሁ ይለናል በዮሐንስ ወንጌል ምዕራፍ 6 ላይ እንደምንመለከት። ታዲያ እኛም ለሥጋው ደሙ የተዘጋጀን ልንሆን ይገባናል። ሥጋው ደሙ ስንቀበል በድፍረት ልንመጣ ይገባል። ሰው ሆኖ ማይበድል፣ እንጨት ሆኖ ማይጤስ፣ ብረት ሆኖ ማይዝግ የለምና በባህሪያችን በአፈጣጠራችን ኃጢአት ይስማማናል። ስለዚህ በራእየ ዮሐንስ ምዕራፍ 2 ላይ እንደተነገረ ከወዴት እንደወደቅህ እወቅ፣ ንስሐ ግባ፣ ንስሐ ባትገባ ግን እመጣብሃለሁ እንደተባለ እግዚአብሔር በክፉ እንዳይመጣብን፣ እግዚአብሔር በመልካም እንዲመጣለን፣ ሁልጊዜ እንዲባርከን፣ ሁልጊዜ እንዲቀድሰን ንስሐ ልንገባ ይገባናል። ንስሐ መግባት ማለት ዘገባ ማቅረብ ወይም ሪፖርት ማድረግ አይደለም። የምንገባውን ንስሐ የሰራነውን ኃጢአት ማመን ነው መጀመሪያው። በትክክል ማመን ኃጢአት ሰርቻለሁ፣ በሰማይ እግዚአብሔርን በምድር ወገኖችን አስቀይሜያለሁ ብለን አንክረን ልንተፋው ይገባናል፣ ልንጠላው ይገባናል። ይህ ኃጢአት ዳግመኛ አልሰራህም ብለን ቃል ልንገባለት ልናምን ይገባናል። ዳግመኛ ያ ኃጢአት በእኛ ላይ ሥልጣን እንዳይኖረው አቅም ሊኖረን ይገባናል። ስለዚህ አንክረን እንተፋዋለን፣ እንጠለዋለን፣ እንጸየፈዋለን። እንሄድና የበደሉንን ይቅርታ እንጠይቃቸዋለን። የበደልናቸው ብቻ አይደለም፣ የበደሉንን ሄደን ይቅርታ እንጠይቃቸዋለን።
ወደ ንስሐ አባታችን መጥተን ኃጢአታችን ተናዘን እሳቸው ደግሞ የሚገባውን ቀኖና ሰጥተው ፍትሐ ዘወግ ሲደግሙልን ንጹሕ በተለይም እናቶቼ እንዲህ አይነት ልብስ ስታጥቡት በኦሞ በበረኪና አድርጋችሁ ዝፍ አድርጋችሁ ስታጥቡ እንዴት እንደሚጸዳለት እንዴት እንደሚያምር እንዴት ንጹሕ እንደሚሆን ልክ እኛም እንደዛ እንሆናለን። በትንቢተ ኢሳይያስ ምዕራፍ 1 ቁጥር 19 ላይ ኑና እንዋቀስ ይላል እግዚአብሔር፣ ኃጢአታችሁ እንደ ደም ብትቀላ እንደ ባዘቶ ትነጻለች። አያችሁ እግዚአብሔር እኛን እንዲህ ያነጻናል። እንዲህ ከነጻን በኋላ ማኅተሙን ሥጋ ወደሙን ልንቀበል ይገባናል። የክርስቶስን ሥጋና ደም ስንቀበል እንዳልኩት ደፋርና ትዕቢተኛ ኩሩ ልንሆን አይገባንም። ከእኛ መታዘዝን ማመንን መፈጸምን ሊኖር ይገባናል ማለት ነው። የበላነውን ሥጋ ከሥጋችን የጠጣነውን ደግሞ ከደማችን አዋህዶልን በቀኙ እንድንቆም የኔን እግዚአብሔር ፈቃድ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይትባረክ አምላከ አበዊነ ኪያነ ዘፈጠረ፣ እኛን የፈጠረ የአባቶቻችን አምላክ ይክበር ይመስገን። ይቆያል።